በ1911 ግን እንደ ማንኛውም አንድ ከተማ ተብላ ተሰየመች። በጊዜውም ቁማር ህገወጥ የነበረ ቢሆንም በድብቅ የሚጫወቱ ብዙ ሰዎች ነበሩ። በዚህም መልኩ ያው ቀስ በቀስ እየተስፋፋ መጣ ማለት ነው። ነገሮች የሚቀየሩት ከ20 ዓመት በኋላ 1931 ላይ ፕሬዚደንት ፍራንክሊን ዴላኖ ሩዝቬልት የሁቨርን ግድብ ሲገነባ ነው። በተመሳሳይም ቁማርን ህጋዊ ሲያደርግ ነው። ይህም ውሳኔ ነገሮችን በሶስት ምክንያት ቀይሯል። አንደኛ ግድቡ ጋር ለሚሰሩ ሰዎች ብቸኛውና በአቅራቢያቸው የሚገኝ የመዝናኛና የመኖሪያ ስፍራ ስለነበር ከነ ቤተሰቦቻቸው ወደ ከተማዋ እንዲዘዋወሩ አድርጓል። ሁለተኛ የሁቨር ግድብ በቂ የሆነ ውሃና ኢነርጂ ለከተማዋ አስተዋጽኦ ያደርግም ስለነበረ ነው። ያው በዚህ ጉዳይ ቆይ እንመለስበታለን። ሶስተኛ ደግሞ የቁማር ጨዋታ ህጋዊ መሆን ከተማዋን ስላጦዛት ፈጽሞ ነው ይቀየራል። ይህንንም ተከትሎ ብዙ አቋማሪዎችና ነጋዴዎች ሰፈሩበት። ይህኔ ነው ላስ ቬጋስ በረራዋን የጀመረችው። ከድሮ ጀምሮ የመቋመር ስራዎች በንጹህ ወይም ህጋዊ ሰዎች ሳይሆን በወንጀለኞችና በማፊያዎች ነበር የሚሰራው። ለምሳሌ ያክል ጋይማ ካፌ የቀድሞ የሎስ አንጀለስ ፖሊስ በቁማርና በወሲብ ንግድ ይፈለግ የነበረው ወይንም ደግሞ ታዋቂ የነበረው ባክሲ ሲጋል በ1947 ፍላሚንጎን የከፈተው ማፊያ ይጠቀሳሉ። እዚህ ጋር ግን ማወቅ ያለብን ሁሉም ማፊያዎች የቁማርን ስራ ይሰራሉ ማለት አይደለም። ግን ህጋዊ የቢዝነስ አይነት ስለነበረ ገንዘብ ለማቀብ ይጠቀሙበታል። ግን ይሄ ሌላ ርዕስ ነው፣ ሌላ ቀን በሰፊ እናወራበታለን። የላስ ቬጋስ ስኬት ከቁማር ጋር ብቻ አይተሳሰርም። ነገር ግን ልክ እንደ ቦክስ አይነት ስፖርታዊ ጨዋታዎችም በብዛት እና አለፍ ሲልም የተለያዩ የመድረክ ስራዎች ይቀርቡ ነበር። ልክ እንደ ዳንስ፣ ኮሜዲ፣ ቲያትር። በዚህም የተነሳ የብዙ አርቲስቶች መኖሪያ ሆነች። ለምሳሌ ከቀድሞዎቹ ኤልቪስ ፕሪስሊ፣ ሴሊን ዲዮንን፣ ከቅርብ ጊዜዎቹ ደግሞ እነ ኔዮን አሸርን መጥቀስ እንችላለን። በአሁኑ ሰዓት በላስ ቬጋስ ውስጥ ተጽዕኖ የሚፈጥሩት ሁለት ካምፓኒዎች ናቸው። አንደኛው ኤምጂኤም ሪዞርት ሲሆን በስትሪፑ በስተደቡብ ከዋናዎቹ 9 ካሲኖዎችን ይቆጣጠራል። ሌላኛው ደግሞ ሲዛር ኢንተርቴንመንት ሲሆን በስተሰሜን የተቀሩትን 8 ካሲኖዎች ይቆጣጠራል። አንዳንድ ድርጅት ስር ያሉት አንዳንድ ካሲኖዎች እርስ በራሳቸው የተገናኙ ናቸው። ማለትም ሳትወጡ ከአንደኛው ካሲኖ ወደ ሌላኛው ካሲኖ መሄድ ትችላላችሁ ማለት ነው። መቼስ እነዚህን የሚያክል ትልልቅ ህንፃዎች ኃይለኛ አቅም ያለው ኢነርጂ ይፈልጋሉ ማለታችሁም አይቀርም። ይህን ስትሪፕ ከስፔስ ላይ ብናየው ምድራችን ላይ ካሉት በጣም አንጸባራቂና ብርሃናማ ቦታ አንዱ ነው። እናም የኢነርጂ ወይም ኃይሉ ምንጭ 61% የተፈጥሮ ጋዝ ሲሆን የተቀሩት 39 ደግሞ ከሪኒዌብል ኢነርጂ ነው የሚገኘው፣ ከፀሐይ፣ ከግድቡና ከመሳሰሉት ማለት ነው። ከሁቨር ግድብ ግን የምናገኘው በጣም ትንሽ ኃይል ነው። ምክንያቱም አብዛኛው ኢነርጂ